ሰላም እንዴት ናችሁ? ዛሬ በኢትዮጵያ የሕዝብ አገልግሎት ላይ የታዩ ሁለት ትልልቅ ዜናዎችን ይዤላችሁ መጥቻለሁ። አንደኛው በሚሊዮን የሚቆጠሩ ሰዎችን ሕይወት የሚነካ ሲሆን፣ ሁለተኛው ደግሞ ለነጋዴዎችና ለባለሀብቶች የምስራች ነው። የመጀመሪያው ትልቅ ዜና ፋይዳ ብሔራዊ ዲጂታል መታወቂያ ይመለከታል። መንግስት በዛሬው ዕለት እንዳስታወቀው የምዝገባ ቁጥር 40 ሚሊዮን ደርሷል። ይህ ማለት ግማሽ ያህሉ የሀገሪቱ ሕዝብ ወደ ዲጂታል ማንነት ገብቷል ማለት ነው። ይህ እንዴት ይነካናል? ባንክ ለመጠቀም ፓስፖርት ለማውጣት ማንኛውንም የመንግስት አገልግሎት ለማግኘት ፋይዳ ቁልፍ መሆኑ ታውቋል። ይህ አገልግሎቶች በማፋጠን ጠቃሚ መሆኑ ባይካድም በዘርፉ ባለሙያዎች በተለይም የዳታ ደህንነት፣ ዳታ ፕራይቬሲ ስጋት፣ የምዝገባ ጣቢያዎች እጥረትና መታወቂያ የሌላቸው ዜጎች ከአገልግሎቱ ይገለሉ ይሆን የሚል ስጋት አስነስቷል። ወደ ቢዝነስ ስንመጣ የገንዘብ ሚኒስቴር በአምራች ኢንዱስትሪው ላይ ላሉ ባለሀብቶች ትልቅ የገቢ ግብር እፎይታ ፈቅዷል። በተለይ በኢንዱስትሪ ፓርኮች ውስጥ ለምትሰሩ ምርታችሁ ገበያ ላይ አውጥታችሁ ገቢ እስክታገኙ ድረስ ግብር ማቆየት እንደምትችሉ ተፈቅዷል። ይህ ማለት በካፒታል እጥረት ለምትቸገሩ ፋብሪካዎች ትልቅ እፎይታ የሚሰጥ ውሳኔ ነው። ነገር ግን ይህ ማበረታቻ በኢንዱስትሪ ፓርኮች ውስጥ ላሉ ትልቅ ድርጅቶች ብቻ የታለመ መሆኑ በየሰፈሩ ላሉ አነስተኛና ጥቃቅን ኢንተርፕራይዞች እንዳይረሱ ጥንቃቄ ያስፈልገዋል። ፖሊሲው ሁሉንም እያካተተ ካልሆነ የኢኮኖሚ ልዩነት የበለጠ ሊያሰፋው ይችላል። ታዲያ አሁን ምን ማድረግ አለብን? አንደኛ፣ እስካሁን የፋይዳ መታወቂያ ካልወሰዳችሁ ወይም ያልወሰደ ዘመድ ካላችሁ ጊዜ ሳታጠፉ ተመዝገቡ፣ መረጃውንም አስተላልፉ። ምክንያቱም ወደፊት ያለ ፋይዳ ምንም አይነት አገልግሎት ባንክን ጨምሮ ማግኘት የማይቻልበት ደረጃ ላይ እየደረስን ነው። ሁለተኛ፣ በኢንዱስትሪ ዘርፍ ያላችሁ ነጋዴዎች ይህን አዲስ የታክስ መመሪያ በዝርዝር በማንበብ መብታችሁን ተጠቀሙ። ሙሉ መረጃውን በድረገጻችን ኢኤስጂ ኒውስ ዳይጀስት ላይ ማግኘት ትችላላችሁ። ለተጨማሪ መረጃዎች ሰብስክራይብ እና ፎሎ ማድረግ አትርሱ። በሚቀጥለው ሳምንት በሌላ ጠቃሚ መረጃ እስከምንገናኝ ቻው።